የኔ ጉዳይ አይበላሽም እያላችሁት አደርሱለት። የኔ ጉዳይ አይበላሽም፣ ፋይናንስ፣ ስራዬ፣ ትዳሬ፣ መንገዴ፣ አገልግሎቴ አይበላሽም እያላችሁት ነገር ግን ላልደረሱት አድርሱላቸው። አይበላሽም እያላችሁት የተናገራችሁት ቃሉ ራሱ ኃይል አለው። ከአንደበታቸው የሚወጣው ቃል መዶሻ ነው። እናንተ በዚህ ቃል ተማመኑ እንጂ እግዚአብሔር የእናንተን ጉዳይ ይሰራል። የፈራችሁት ያላችሁት 2017 አሁን ተሻግራችሁ 2018 ከደረሳችሁ አመስግኑ። መልእክት አለኝ። ነገር ግን መጽሐፍ ቅዱስ ትንቢተ ኢሳይያስ ላይ 61:1 ላይ ወደ ታች ስትመለከቱ እንዳለ የጌታ የእግዚአብሔር መንፈስ በኔ ላይ ነው። የማን የጌታ የእግዚአብሔር መንፈስ በኔ ላይ ነው። ቀጥሎስ ለድሆችን የምስራችን እሰብክ ዘንድ ምን አድርጎኛል? ቀብቶኛል። ለድሆችን ዋጋ የሌላቸው የወደቁት ተስፋ የቆረጡት የዕለት ጉርሻ እንኳን መብላት ያልቻሉት ታስሮ ላሉት ልብ የደከማችሁት ነገር ግን ለነኛ የምስራችን ምን አድርጌ እሰብክ ዘንድ እግዚአብሔር ቀብቶኛል አለ። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር ቀብቶኛል። ልቦች የተሰበረባቸው እጠግን ዘንድ፣ ለተማረኩት ነፃነትን ያውጅ ዘንድ ነገር ግን እግዚአብሔር ምን አድርጎ ቀብቶኛል አለ። እግዚአብሔር ቀብቶኛል ስል ዝም ብሎ ከራሱ አንደበት አውጥቶ አይደለም። የሰማው ነገር አለ፣ ጆሮ ላይ የገባ ነገር አለ፣ በአይን ያየ ጉዳይ አለ። እግዚአብሔር ከቀበለ አምነ በታመመው ሰው እጅ ጫን። ከእግዚአብሔር ዘንድ ከተቀበልከው ነገር ግን ለመከራ አትፍራ፣ ለሁኔታ አትፍራ፣ እንደ ቃል ፋለው አትበል። እግዚአብሔር ቀብተው ከሆነ የሚከተሉት አገኙ። ሊጠምዱ ይችላሉ፣ አንተ አትገባም። ነገር ግን ሊያዋርዱ ሊንቀሳቀሱ ይችላሉ፣ አንተ ግን ተማምነ ተጓዝ። ምን አድርጎኛል አለ? እግዚአብሔር ቀብቶኛል አለ። ታዲያ እነኚህ የሚከተሉ እኮ የታሰረው የሚፈቱት አይደለም። የሚከተሉ እኮ የታመሙትን የሚፈውሱ አይደለም። የሚከተሉ እኮ የተራቡትን የሚያበሉት አይደለም። የሚከተሉ እኮ ነገር ግን ልቦች የተሰበሩበት የሚጠግኑ አይደለም። አንተን ግን እግዚአብሔር ምን አድርጎኛል? ቀብቶኛል አለ። የተቀባ ሰው አላችሁ? ተቀብታል። ከእግዚአብሔር ዘንድ ነው ከሰው ነው? ለየው። ቅባት ሁለት አይነት አለ። ምናልባት ቅባት ሁለት አይነት አለ። አንደኛው አንተን ስለወደደ ስለቀባ አይደለም። ቅባቱ ከሰማይ ይሁን እንጂ እነሱን ለመጣል ቢታገሉም አንተ አትወርቅም። እነሱን ሊያጠፉም ቢታገሉ አንተ አትጠፋም። ነገር ግን እየሰፋ ትሄዳለህ። የጌታ የእግዚአብሔር መንፈስ በኔ ላይ ነው፣ ለድሆች ይሰብክ ዘንድ፣ ለታሰሩት ይፈታው ዘንድ፣ ነገር ግን ልብ የደከማችሁት ላጽናናው ዘንድ የእግዚአብሔር መንፈስ በኔ ላይ ነው አለ። ዛሬ መልእክት አለኝ። 19 ሰዎች ስሙኝ። ከዚህ ማይክሮ ሰከንድ ጀምሮ